ፕላስቲክም ወረቀትም ነው። የሾርባ ብቻ ማሽን ውስጥ እንከተዋለን። ሌላ በቃ ዩዜንሱ የሚጠጣበት እንጂ ቤትሽ ውስጥ ኖርማሊ 18 ጎድጓዳ ሳህን እንደዚህ 18 አይኖርም። ጭማሪ ትገዣለሽ ለነገ ብለሽ። እንደሱ አለኝ፣ ግን ጭማሪ ደግሞ ጓደኞቼም ይዘው ይመጣሉ ከፈለጉ። እኔ ግቢና ምግብ እንዳለ የተሰራው እኔ ቤት እዚህማ የተሰራው ነው። ድሚያ የተዋለች ማሻላ ማሻላ፣ አላህ አቅም ይስጥሽ። ጥሩ ነው፣ ደስ ይለኛል። በፊት ኢማራት ራሱ ያለው ምግብ በጣም በሆቢ ደረጃ ነበር የምሰራው። በጣም ለእኔ ሆቢ ነው። አሁን እያንዳንዱ የራሱ ሆቢ ያለው አለ አይደል? እኔ ደግሞ ምግብ መስራት ሆቢ ነው። ደከመኝ አልልም። የሚገርም ፓሽኔትሽ ነው። ልጄ ምን ይላል መሰለሽ? ፓሽኔ እንትን ነው ጌም ነው ይላል። እና አንቺ ፓሽንሽ ምግብ ነው። ምግብ ነው በቃ። አሁን የተለያየ ምግብ ራሱ በራሴ ራሱ እንትን አደርጋለሁኝ። እና ኢትዮጵያ ለምን ተወዳድረሽ ነው ይሉኛል። ግን የኢትዮጵያ ማድቤት እና እዚህ የለመድኩት ማድቤት አንድ ላይ ሆን ይችላል። እኔም ምግብ መስራት በጣም ወዳለሁ። የሰራሁት ምግብ ሁሉ ይጣፍጥልኛል። በጣም ነው ምግብ መስራት። ምን መስራት ደስ ይልሻል? ግን ምን መስራት ደስ ይልሻል? ሁሉንም ምግቦች መስራት እወዳለሁ። አሁን ኢማራት ማሻላ ኢማራት መጥቼ ነበረ ኒው ይር ላይ እና የቡፌ እቃዎችን ነው በቃ እቃ ቤት ሳይ የሆነ ሆርሞኔ ነው የሚነቃቃው። የሚገርምሽ እቃ እኔም በጣም እቃ ወዳለሁኝ። አሁን ከአቡዳቢ ወደዚህ ስመጣ ሁሉንም እቃዎች ሽጫቸው መጥቼ እዚህ እንደ አዲስ ነው የገዛሁት። አሁን ግን እንደ ድሮ ደብል ነገር በፍጹም ላልገዛ። በቃ ምንም ነገር በልክ ብቻ ለቤተሰብ ትርፍ እቃ እንዲኖረኝ። እውነት ነው፣ ቤት ያጣብባል በጣም። ሁለተኛ ደግሞ የአንድ ሀገር ላይ ምን ያህል ጊዜ እንደምቆይ አላውቀውም። ገባሽ? ባሌ ስራ ወደ ሌላ ሀገር ሲመደብ ወደ ሌላ ሀገር ስሄድ 10 እቃ መሸጥ 10 እቃ መግዛት። አሁን ቤት ራሱ ስንከራይ መፍሮሽ በጣም ከባድ ነው። አሁን መፍሮሽ ነው የተከራየ ነው ቤቱ። አፓርትመንቱ ፉሊ ፈርኒሽድ ነው። እኔ የማር ቤት እቃ ብቻ ነው የገዛሁት። ሀቢባ እቃማ ለእኔ ቃ ተርፏልኝ ማሪ ለሆነች ጓደኛዬ ነገር እኮ ነው የሰጠችኝ ያቺ ሳባ። እዚህ ሀገር ደግሞ እቃ መግዛት ምናምን በጣም ርካሽ ነው። እሱን ከሀቢባ ሶስት ነበር የገዛች። ስንት ነበረ ሙሉ? ሙሉ 40 ፒስ ነው ሙሉ። ብዙ ነገር አልወሰደችም እኮ ማሪ ያለችው ነገር ስላልተሳካላት። አብዛኛው ነገር ደግሞ አብዬ ቤት ስቀይሪ ምናምን ማሻላ ቤት ስቀይሪ ምናምን አሮጌ ሶፋሽን የሚወስድልሽ የለም፣ ከፍለሽ ነው የምታስወር። ምን ያለች አልተሰማኝም፣ ተቆራረጠ። ስለ ሳባ ሳህን እየነገረች ነበረ። ይቆራረጣል። ብዙ ነገር ነው እኔ ለእኔ የሰጠችኝ ማሬ። ብዙ ነገር ትሪው ምናምን ነው እንጂ ወሰደችው። ሲኒ ሰታኛለች፣ የቡና መጠጫውን ሰታኛለች፣ የሆነ የቡና ትንሽ እየሰታኘች። እኔ ያው እንደዚህ አይነት ብዙም እንደዚህ አይነት ሰው ስላልሆንኩ ነው እንጂ ብዙ ነገር አርጊ እንዴት ቴብል ላይ አድርጊና እስኪ የቡና እየቀዳሽ ጣሉ ቡል 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 እያለ ስቶሪ አርጊልን እስኪ ደስ ይለናል እኮ እኛ ስና ያንን ሁሉ ብዙ ነው የሰጠችኝ ወላሂ ሀቅ እኮ ቡል 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 ስታደርጊ ስቶሪ ላይ እኔ ወዳለሁ። በጣም የቤት እቃ ወዳለሁ ጋይስ የምር። በፊት እንደውም እኔ እንዳሮጊት ምንድን የቤት እቃ የምትወጂው ምናምን ይሉኝ ነበር። በቃ የቤት እቃ እንደዚህ የሚያምር አሁን ይሄንን ማቅረቢያ ያያችሁት የብስኩት ማቅረቢያ ሳህኖቹን ያቸው እወዳለሁ። የቤት እቃ እንደዚህ ወርቃማ ምናምን እወዳለሁ። የሾርባውን እዩት፣ ይሄኛው ወርቃማ ነው። የውሃው ግን ሲልቨር ሆነብኝ ሲያስጠላ። የውሃው ቢኮናቱ ሳይበት እንትን እገዛለሁ ሲልቨር ወርቃማ እንትን ገዝቼ ስፕሬይ ገዝቼ ቀባዋለሁ። የውሃ ማቅረቢያውን ክዳኑንና ማስቀመጫውንና ቧንቧ ነገሯን ጎልደን ስፕሬይ ገዛና ጎልደን ስፕሬይ ቀባዋለሁ። እሱ ብቻ ነው ተለየ ከሌሎቹ ሁሉም ጎልደን ሆነው እሱ ብቻ እንትን አለ እና እቀባዋለሁ ጎልድ ስፕሬይ። እንደዚህ ያምራል እኮ ጎልድ በሲልቨርም ያምራል። አይ ይረጫል። ምንድነው እንደ ስፕሬይ አድላችሁ ዱባይ እቃ ያለው ያፈዛል። ማሻአላ ማሻአላ። ወርቅና የሪም ሱቅ አይቼው ጎልድ ሱቅ ሪም የላክሽን ቦታ ሊወጣ መሰለሽ? ብስሚላ ያላነሳሁት ፎቶ የለም። እሱ ነው ብራንቻችሁ አንደኛው ጎልድ ሱቅ አዲሱ። እሱ ብራንች 2 ነው። እዛ ብራንች 3 ብራንች 1 አለ። ይቺ ጦጣ ወርቅ ትሽጥ እንጂ ሙያ የላትም። ትራስቴ ያየሻ ሀቡ
ኧረ ሪምዬ እንዴ ቤቷን አታይም? ጽድት ብሎ እንዲ አዲስ ቤት የቀየረች ጊዜ ስተሳይናች ምንጣፉ አረቢያ መዝዷ ጽድት መጋረጃዋ። ሴት ልጅ ቤቷ ይመር መጀመሪያ ከምንም በላይ እውነት። በቃ ይሽ እኔ መስካሪ አበጅቻለሁ። ወደና ጊዜ እንደኔ መስከርልሽ ቲቪ ማስቀመጫዋ ጽድት። ሴት ልጅ መጀመሪያ ቤቷን ታሳምር። ቤቷን ልብሷ ቢያምር እና ሚዲያ ላይ አምራ ብትታይና ቤቷ ካላማረ ከተዝረከረከ ምንም ዋጋ የለው። ቤቶች ጽድት ይበል። ጽድት ስላችሁ ውድ ውድ እቃ ለማለት ሪሚ መጅልስ ሰማያዊ ነው። በቀደም መጋረጃውን አሳይኝ እያልኩሽ ነበር፣ አልሰማሽኝም እንጂ ቤትሽ እያስተካከልሽ እያለ እንዴት ያምራል። ነይ ማናት ሱሱ? ሀቡ የሱሱን እቃ የሚሉኝ ሱሱ አላቃትም። ሱሱ ኦይል ናት ዘይት የምትሸጠው። ገዛሹ እያሉሽ ነው ማሪ። ይኸው 10 ሜንሽን እያሉ ማሪ ምኑን? እርሙዙን የት ነው የገዛሽው? በጣም ውድ ነው፣ ብራንድ ነው፣ ስፔሻል ኦርደር ነው። ሶሪ አይገኝም። ፔርሙዜ በጣም እንደሚያምር አውቃለሁ። እንዴ በጣም ብዙ ናቸው የጠየቃችሁት ስለ ፔርሙዜ። ሆማይ ጋድ ኢትስ ሶ ኤክስፔንሲቭ፣ ይቅርባችሁ፣ አትችሉትም። በጣም ውድ ነው። ፔርሙዙ ስፔሻል ኦርደር ነው፣ ለእኔ ብቻ ነው፣ ለሌላ ሰው አይሰሩም። ከኔ ጋር ብቻ ተስማምተው ነው። ኧረ በእናታችሁ በጣም ርካሽ ፔርሙዝ ነው። ዝም ብሎ ተራሱ ውስጥ ነው የገዛሁት። ያምራል እንዴ! የምር 60 ብር ነው ምናምን ነው የገዛሁት። በጣም ርካሽ ነው። የት ነው የት ሱቅ ነው የገዛሁት? በእናታችሁ እሱ አሜሪካ ያለችው ነው የሚሉሽ። እሷ ራሱ ጎበዝ ናት። ማሻአላ ማናት? ሱሱ በጣም ጎበዝ ናት። እኔማ ወይኔ አይደክማትም ወይ ይህን ሁሉ መጋረጃ ስታወርደው ምን ቤቷ እቃ ሲያምር፣ ወይኔ ታድላ። ማይ ጉድነስ ማሻአላ ማሻአላ ብያለሁ። አንቺ እቃዎቿ ግን ለአንድ ሰው ቤት ግን ይከብዳል። ሀው ሺ ካን ማኔጅ ያንን ሁሉ እቃ። እኔ በቃ የታየኝ ገና ወይኔ ያንን ዳይኒንግ ቴብል መደርደሩ ማንሳቱ እና ቦታ እንዴት ነው የሚበቃት ለዛ ሁሉ እቃዎች። ማሻአላ በጣም ጎበዝ ናት። አይታችሁታል የቤቷን እቃዎች፣ ጌጣጌጦቿ፣ የእንትኖቹ ታድላ ይሆናል። ዛሬ ትገዛውና ለምሳሌ ነገ ዩዝ ኤንድ ትሩ በቃ ትጠቀምበታለች። ከዛ ለሰው ሰጠዋለች እንጂ ምኑ ላይ ታስቀምጠዋለች? እሱ ዲፕሬሽን ውስጥ ይከታል። ይኸውልሽ እኔ ብዙ ቀን የነበረኝ ጊዜ አሁን አቡዳቢ ሽጫቸው የመጣሁት እዚህ ስመጣ ቃል የገባሁት ለራሴ የሚያስፈልገኝም ብቻ 5 ነን 5 ሰሀን 5 ማንኪያ 5 ብርጭቆ ከሚያስፈልገኝ ነገር ውጭ ላልገዛ። በቃ ትንሽ ሆኖ የሚያምር ነገር ገዝቼ የምጠቀመው ነገር ብቻ ትርፍ የሚባል ነገር እንዳይኖረኝ ለራሴ ቃል ገብቻለሁ። ለምን አይቼዋለሁ ስቃዩ። እኔ ራሱ እኔ ነኝ ኮልኮል የምሰበስበው እንጂ ኤልያስ አይወድም። እኔ ነኝ ኮልኮል የምሰበስበው። ትርፍ ነገር ዲፕሬሽን ያመጣል ማሬ። ትርፍ ነገር ምን ያደርጋል? ማትጠቀሚው ነገር ትርፍ ነገር ግን አሁን ለምሳሌ ለምላችሁ የእሷማ ሺ ሀቭ ዲፍረንት ከለር በጣም ጽድት ያለች ባለሙያ ጎበዝ ናት። ስለ ራሳችን ስናወራ እሷን አድንቀን ጨርሰናል። እኔ ስለ ራሳችን ስናወራ ነው የምልሽ። ትርፍ ነገር እኔ ሲኖረኝ የቤት ውስጥ ትርፍ እቃ በጣም ብዙ ትርፍ እቃ ማስቀምጥበት ሳጣ ሲኖረኝ ዲፕሬሽን ውስጥ ነው የምገባው። ይጨንቀኛል። በቃ አውጥቼ ሰጥቼ መገላገል ነው የምፈልገው። ግን እኔ አሁን እያልኩሽ ማለት ነው ሀቢባ፣ ለምሳሌ ኢንኬዝ ቤትሽ እንግዳ የሚመጣ ከሆነ ምናምን በጣም እንትን ነው፣ ከባድ ነው። እንግዳ የምታስተናግድ ኖ እንግዳ ሲመጣ ዩዜ እንድትሉ ተጠቅመሽ አውጥተሽ እመጣለሁ እንጂ እንግዳ ሲመጣማ ዩዜ እንድትሉ ትጠቀመሽ። ፓርቲ ሲኖርሽ እንግዳ ሲመጣ ዩዜ እንድትሉ ትጠቀ እኔ አሁን ፓርቲ ቢኖረኝ እንግዳ ቢመጣብኝ ዩዜ እንድትሉ ነው የምጠቀመው። ለምን ያለኝ ሳህን በልካችን ነው። አሁን እዚህ ካታር ከመጣው በኋላ በልካችን በቤታችን በቤቴ ሰው ቁጥር ልክ ነው ሳህንም ብርጭቆም የገዛው። ትርፍ ነገር የለኝም። ትርፍ ነገር ስለሌለኝ ፓርቲ ነገር እና ምን ካረኩኝ ዩዜ እንድትሉ ገዝቼ ተጠቅመን እንጥላለን። አለቀ። ህይወቴን ማቅለል ነው የምፈልገው። ስትረስ ውስጥ መግባት አልፈልግም። ሀገር ቤት ቢሆን ለምሳሌ ኢትዮጵያ ቢሆን የራስሽ ቤት ነው፣ ክራይ ቤት አይደለም። እዚህ ሀገር ክራይ ቤት ነው የምንኖረው። ቤት መቀየር አለ፣ በስራ ምክንያት ሀገር መቀየር አለ። በጣም ያለፋል። እኔ 2 ጊዜ ሀገር ስቀይር በባለቤቴ ስራ ምክንያት ያየሁት መከራ፣ የቤት እቃ በፖሰት መሸጥ፣ እንደ አዲስ መግዛት። ከካታር ሙቭ ስታደርጊም ሸጠሻል እና መኪናዬን ፌስቡክ ላይ ፖስቼ ሽጬ የቤት እቃዎችን ፖስት አድርጌ ሽጬ እኮ ነው ወደ አቡዳቢ ሄድኩት። አቡዳቢ እንደሄድን ሙሉ አዲስ የቤት እቃ ሟልተን ያ ሁሉ ብር ከስ ወላሂ በይ። በ2 ዓመቱ ደግሞ ወላሂ እኔ እኮ
የካታሩን እቃሽን እንትን ነበር ያደረግሽ መሰለኝ፣ ካርጎ አድርገሽ የመጣሽ ነበር መሰለኝ። ሽጬ ነው ፌስቡክ ላይ ፖስት አድርጌ ሁሉ ነገሬን ሽጬ ነው የመጣሁት። ከዛ አቡዳቢ አዲስ ሙሉ ቤት እቃ ገዝተን 2 ዓመት ብቻ ኖረንበት ያ ሁሉ አዳዲስ እቃ እንደገና ፖስት አድርጌ ሽጬ ነው ካታር የመጣሁት። ከዛ ካታር ስመጣ ምን አልኩ? ከዚህ በኋላ የቤት እቃ አንገዛም፣ ፉሊ ፈርኒሽድ አፓርትመንት ነው የምንከራየው አልኩ። ለምን 10 እቃ መግዛት መሸጥ ያደክማል። እስቲ አሁን ከዚህ ቤት ውስጥ የሆነ ነገር ቢሰበርብሽ ምናምን እንከፍለለ ሲሰበር ምን አለ? ይኸውልሽ ቲቪው የአፓርትመንቱ ቲቪ ጥንጥዬ ስለነበር እኛ ትንሽዬ ቲቪ ስለማንፈልግ ይሄንን 85 ኢንች ሶኒ ቲቪ ከአቡዳቢ ነው ይዘን የመጣ ነው። ልሸጠው ፖስት አድርጌው ነበር። ዋጋውን ሲያራክሱብኝ እንዴ እንደዚህም አልሸጥም ሶኒ 85 ኢንች ቲቪ ብዬ ይዞ መጣው። ስለዚህ ቲቪው የራሳችን ነው። ሌላ ሶፋዎቹ፣ ዳይኒንግ ቴብሎቹ ምናምን እንዴት ይሰበራሉ? የሚሰበር አይደለም። የሚሰበር ዕቃ የለም። በቃ መጋረጃው የቤቱን አውርጄ የራሴን ያደረግኩት። መጋረጃው የቤቱ ነበረው አውርጄ የራሴን ያደረግኩት። የሚሰበሩ አይደለም። ሶፋ፣ ቴብል፣ በቃ ቲቪው ነው የኛ። ከዚህ ውስጥ ጌጦቹ how many blankets and bed sheet ግን የሆነ ነገር ከተሰበረ ምን እንዳልሽ ታውቂያለሽ? how many blankets and bed sheets do you have? Habu, it's take a lot of space. ያ እሱ እኮ ነው የምልሽ። ድሮ 8 ነበረኝ እዛ ቻሪቲ ቦክስ ውስጥ ከትቼ የመጣው እዚህ መጥቼ 3 ነው የገዛሁት። 3 ቅያሪ ነው ያለን ያልጋ ልብስ። ልጆቹ 3 እኛ 3 አለቀ። ቦታ ስለሚወስድ ግን የኛ ውስጥ የሚገባ ነው። ቀጭና ታጣጥፊያትና ካቢኔት ውስጥ ከቻለሽ ይቺ ነጯ አለቻ ኮምፎርት ውስጥ የምትገባው እሱን ነው የምጠቀመው። ወፍራሙ ነው ቦታ የሚይዘው። እሱን መግዛት አያስፈልግም። ቀጭኑ እዛ ቤትም እያለሽ እሱ ነው ያለሽ? አዎ ቦታ ነበረኛ እዛማ። ዳቡት ነው ምናምን ነው የሚባለው እሱ ማለት ነው። እሱ አልጋ ላይ ስለሚነጠፍ ቦታ አይዝም። ጨርቁን ነው እያወጣሽ የምታጥቢው። እሱን አጣፈሽ ካቢኔት ውስጥ ከቻለሽ እንጂ ወፍራሙ ሱሱን እኮ ጨረስን ውዶቼ። ምናሉ ሱሱን አድንቀን ጨረስን አልኳቸው። እሷ ማሻአላ ብለናል። እንደዚህማ የሚደነቅ ሰው ሲገኝ ማድነቅ ነው። የቤቷ ንጽህና፣ ሙያዋ፣ የቤት እቃዎቿ ዋው በጣም ደስ ይላል። ሀቡዬ የአንቺ ጫማና ልብስ ራሱ 1 ቤድሩም አይዝም። አሁን ጫማዎቼ ላውንደሪ ሩም ናቸው። ክፍላችን ጠባብ ስለሆነ ልብሶቼን ብቻ ነው ልብሶቼና ሂውማን ሄሮቼ ብቻ ነው በየሄድኩበት ይዣቸው መሄደው። ከዚህ በኋላ ማይለወጡ ማይሸጡ ንብረቶቼ፣ ሀብቶቼ፣ ውርሶችሽ እነሱ ናቸው። 16 ዓመት አረብ ሀገር ሰርቼ ያፈራኋቸው ንብረቶቼ፣ ሂውማን ሄሮቼ፣ ልብሶቼ፣ ጫማዎቼ፣ ጌጣጌጦቼ እነሱን ብቻ ነው ከሀገር ሀገር ይዤ የምዞረው። የቤት እቃ እየሸጥኩ ነው መሄደው። ሪምሻ አትበይም ወይ እያሉች ነው ኮመንት ላይ። አፍጥረሻላ? አፍጥራለሁ ውዶቼ። ቆየን እኮ እኛ እኮ አሁን እኮ ካታር እኮ 1 ሰዓት ሌት ስለሆኑ ነው። እና ሀቡ ታውቃላችኋል፣ እኛ 1 ሰዓት እንቀድማለን። ዩኢቱማች ሁሌ ማሻላ ዩኢቱማች ትለኛለች ደግሞ ትቆጥራለች። ምጎር ሰውን አሁን ላይቬን ዘግቼ ሰላቴን ሰግጄ እረፍት አድርጌ 2 ሰዓት ላይ ላይቭ ከፍታለሁ። መታችሁ ዊልቸር ተመዝገቡ። ዊልቸር ለቤተሰቦቻችሁ ወይም አካል ጉዳተኛ ዘመድም ሆነ ጎረቤት ካላችሁ 50 ቀድሞ ለመጡ ሰዎች መዘግባለሁኝ። ኤልሳ የምትባለውም 1 ዊልቸር ለሰው ሰጣለሁ ብላለች ባለፈው። እኔ አውቃታለሁ ማሪ። ኦኬ በጣም አምጥቼ ከፈለግሽ እኛ ጋር ታመጣዋለሽ። ግን እንደፈለግሽ ወደ አስታውሽን ስላልሽኝ ጉዳተኞች አሉ። ሮብ ቀን ብትመጣ እኔ ጋር አስገባትና ለአንድ አካል ጉዳተኛ እንሰጣለን። የልዩ ፍላጎት እግሬን አመመኝ። ልዩ ፍላጎት ያላቸው ልጆች ሰክሰስ ፕላስ ነው ማሪ ዊልቸር ነው የገዛው። 50 ዊልቸር 50 ዊልቸር ገዝቶ አዲስ ሊሰጥ ነው። ዛሬ ለመዘግባቸው ነው እና መታችሁ ተመዝገቡ። እሺ ቪዲዮ ማስረጃ ታቀርባላችሁ። የእውነት ያሰው አካል ጉዳተኛ እንደሆነ ቪዲዮ ላይ የላካችሁት ሰው ራሱ ፊቱ ታይቶ አካል ጉዳተኝነቱ ታይቶ ነው የሚሰጠው። ለምን አንዳንድ ሰዎች ወስደው ይሸጡታል። ህሊና ቢሶች አሉ። እኔም ፈልጋለሁ። በቃ ነይ ከምሽቱ 2 ሰዓት ላይ ዛሬ ማታ አሁን ከ1 ሰዓት ተኩል በኋላ ላይቬን ከፍተናው ሊድ ልስገድና ረፍት አድርጌ ይመለሳል። 1 ዊልቸር ስንት ነው ማሪ? በብር 80,000 80,000 ዊልቸር መሰለኝ። ስንት ነው አላውቅም። አልሸጥም። በምን አጋር ኤልያስ ማዋለ አይሸጥም፣ ግን ያው ውድ ነው። አብዛኛው ጊዜ በእርዳታ የሚገባው
አለ እንግዲህ ያለ ይስጠው ማሪ። አሚን አሚን። ሰክሰስ ቻሪቲ እኮ ነው። ቻሪቲ እርዳታ ድርጅት ነው። ሰክሰስ ቻሪቲ የብል ኦርጋናይዜሽን ነው። ውዶቼ እንገናኛለን። እሺ ከአንድ ሰዓት ተኩል በኋላ ሪምዬ ላይቭሽን ክፈች። ሂዱ ሪም ጋር ፎሎ ያላረጋችኋት አሁን እዚህ ጋር ያላችሁ 4000 ሰዎች ፎሎ አርጓትና ሂዱ። ላይቭ ልትከፍት ነው።